እንደዚህ አልነበርኩ። እናቴ ሳድግ ላንቺ ቤት እገዛልሻለሁ። እሺ እኔ አባት እሺ ተስፋዬ እሺ። አይኔም አልፈዘዘም፣ ቅስሜም አልወደቀም፣ ሞራሌም በማንም እንዲሁ አልባከነም። እንደዚህ አልነበርኩ። ማደግ ግን ሲያስጠላ እናቱንና ላናግረን ፈልገው ጉዳይ አለኝ። የምናውቀው ቦታ ነው። ከዚህ በኋላ አብረን መቀጠል አንችልም። ይሄ ለነገር ነው የቀጠርኩት። ለምን ልላት አልኩና ደከመኝ። እወዳታለሁ። አብረን የማይረሱ ጊዜያቶችን አሳልፈናል። ለምን ለማለት ግን ድፍረቱን አጣሁ። ለምን ካልኳት በኋላ የምትመልሰው መልስ አስፈራኝ። ይበልጥ መልሷ እንደሚሰብረኝ ተሰማኝ። ገንዘብ የለህም፣ ደሃ ነህ፣ ማስተዳደር አትችልም፣ ቃልን አልጠበቅም። ይህ ሁሉ መልስ ነው። ልክ ነች። እስኪ ራስን ተመልከተው። በቁም ሞታል እኮ። ጸጉርን ተመልከተው፣ ልብስኔው እንኳን ለሷ ለራስ አትሆንም። ደካማ ነህ፣ ቃልን መጠበቅ አልቻልክም፣ አትችልም። አስቸው ሞክረሃል፣ ጥረሃል። እንደምታስበው አንተ ሰነፍ አይደለክም። ሁሉም ነገር ጥሩ ይሆናል። በልቤ እንድትሄድ ፈቀድኩላት። አይኔም ባመለጠው። ይህ ሁሉ የሆነው ስላደግኩ ነው። ማደግን ሲያስጠላ እናቱንና ደክመካል ተስፋዬ፣ አልቻልክም። ስራህን ከስራል፣ ብቻህን ቀርተሃል። ለቤተሰቦች መድረስ አልቻልክም። ለምን አትሞትም? ሙት። እዛ ሰላም አለ፣ ረፍት አለ። ቀላል ነው። ገመድ ባንገቱ መክተት ነው። ሁሉ ነገር አታል። ምንም ነገር የለም። አለው ምን ተስፋ አለው።